ሰላም ጤና ይስጥልን ተመልካቾቻችን፣ ዛሬ ደግሞ ታሪካዊና አስደናቂ ስለሆነው የኦርቶዶክስ ክርስትና ልናወራችሁ ነው የመጣነው። ዓለም ላይ ካሉ ክርስትናዎች እድሜ ጠገብ የሆነው የኦርቶዶክስ ክርስትና በጠቅላላው ከ200 ሚሊዮን በላይ ተከታዮች አሉት። ከእነዚህ ውስጥም አምስቱን ብዙ ኦርቶዶክሳውያን ያለባቸውን ሀገራትን እናቀርብላችኋለን። አብራችሁን ቆዩ። በአምስተኝነት ላይ የምናገኛትና ብዙ የኦርቶዶክስ ክርስቲያኖች የሚኖሩባት ሀገር ግሪክ ነች። በሜዲቴራንያን ዳርቻዎች ተከባ የምትገኘው ውቧ ግሪክ 10 ሚሊዮን ኦርቶዶክሳውያን ይገኙባታል። ይህም ቁጥር ማለት ከነዋሪዎቹ 90 በመቶ ማለት ነው። የግሪክ ኦርቶዶክስ ቤተክርስቲያን የግሪካውያን ባህልና ታሪክ ውስጥ በጥልቁ ተገምዶ ይገኛል። ከሜቲዮራ ገዳማት እስከ አስደማሚ የፋሲካ አከባበራቸው ግሪክ ውስጥ ወዴትም ብታማትሩ የኦርቶዶክስ ቤተክርስቲያን ትታያለች። ከብዙ አውሮፓ ሀገራት የሚለያትም ከገና ይልቅ የፋሲካን በዓል በደማቅ መልኩ ማክበሯ ነው። በአራተኝነት ላይ የምትገኘው የብዙ ኦርቶዶክስ ክርስቲያኖች ሀገር ደግሞ ሮማንያ ነች። በሀገሪቱ 18 ሚሊዮን ኦርቶዶክሳውያን ይኖራሉ። የሮማንያ ኦርቶዶክስ ቤተክርስቲያን በሀገሪቷ ባህልና መንፈሳዊነት ላይ ከፍተኛ የሆነ አስተዋጽኦ አላት። ሮማንያን ለመጎብኘት ያሰበም በመንፈሳዊ ስዕሎች ያሸበረቀውንና ታሪካዊ የሆነውን ቡኮቪና ገዳምን ሳይጎበኝ አይመለስም። በደረጃው ላይ በሶስተኝነት ላይ የምትገኘው ደግሞ ዩክሬን ነች። 30 ሚሊዮን የኦርቶዶክስ ክርስቲያኖች የሚኖሩባት ዩክሬን ከዓለም ሀገራት ጥልቅ ኦርቶዶክሳዊነት ያለባት ሀገርም ነች። ሴንት ሶፊያ ካቴድራልን የመሳሰሉ እንደ ዓለም ታዋቂ የሆኑ ታላላቅ ገዳማት የሚገኙባት ዩክሬን የኦርቶዶክስ እምነትን ለዘመናት የታሪኳ አካል አድርጋ ኖራለች። በደረጃው ላይ በሁለተኝነት ላይ የምትገኘው ደግሞ ሀገራችን ኢትዮጵያ ነች። በዓለም ላይ ከሚገኙ ሀገራት በጣም ጥንታዊ የሆነ የክርስትና ታሪክ ያላት ኢትዮጵያ ከ50 ሚሊዮን በላይ የኦርቶዶክስ ክርስትና ተከታዮች ይኖሩባታል። ክርስትና ሳይበረዝ እና እድሜ ጠገብ ሆነው የሚገኝባት ኢትዮጵያ በታሪካዊ እና በጥንታዊ ገዳማቷ ትታወቃለች። ከዚህ በተጨማሪም ልዩ በሆነው የኦርቶዶክስ ክርስቲያኖች የመስቀል ደመራ፣ የጥምቀት ከተራና የገና በዓላት አከባበሮችም እንደ ዓለም ደረጃ ታዋቂነትን አትርፋለች። በደረጃው ላይ በአንደኝነት ላይ የምትገኘው ደግሞ ሩሲያ ነች። ከ100 ሚሊዮን ኦርቶዶክስ ክርስቲያኖች የሚኖሩባት ሩሲያ ክርስትናን የታሪካቸው ዋናው አካል አድርገው ይኖራሉ። የሩሲያ ኦርቶዶክስ ቤተክርስቲያንም የሩሲያውያን የማንነታቸው ታሪካቸውና ባህላቸው ዋናው አካልም ሆና ትገኛለች።